ሰላም እንዴት ናችሁ ቤተሰብ? ጤና ይስጥልኝ ብያለሁኝ። እንኳን ወደ ልሳነ ኩሉ የቋንቋዎች መማሪያ ዩቲዩብ ቻናል በሰላም መጣችሁ። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብያለሁኝ። ለዛሬ ይዤላችሁ የመጣሁት ከላይ በምስሉ እንደምታዩት በጨዘር በፊደል ጨ የሚነሱ የአማርኛ ቃላት ምስረታ ባለፈ ሳምንት የለቀኩላችሁ ቪዲዮ ነበረ። ከሱ የቀጠለ ቃላት ምስረታ ነው ማለት ነው። እንደተለመደው ባለ 2፣ ባለ 3 እና ባለ 4 ፊደል ቃላትን እየመሰረትን አብረን እንማራለን። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ሁኑ። ቻናሉን ለመደገፍ ሰብስክራይብ ማድረግ፣ ላይክ ማድረግ እና ሼር ማድረግ የቤተሰባዊነት መገለጫ ነው። አሁን በቀጥታ ወደ ትምህርቱ እንገባለን። ማስታወሻ ደብተራችሁን አውጡ። እየጻፍን እያነበብን አብረን እንሄዳለን ማለት ነው። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ እጠብቃለሁኝ። መልካም ትምህርት። እሺ እንግዲህ እንደምታዩት ከላይ ቃላቶቹን እየጻፍኩኝ አብረን እየተማርን እንሄዳለን። ጩቤ ጩቤ፣ ጫማ ጫማ፣ ጫረ ጫረ፣ ጫት ጫት ጫት፣ ጫነ ጫነ። እሺ ጫካ ጫካ፣ ጫፍ ጫፍ እና ጫላ። እነዚህን ከለስ ለማድረግ ያህል ጩቤ፣ ጫማ፣ ጫረ፣ ጫት፣ ጫነ፣ ጫካ፣ ጫፍ እና ጫላ። ጫላ የሰው ስም ነው። ጩቤም ታውቃላችሁ። አብዛኞቹ ከዚህ የማታውቁት ቃል ያለ አይመስለኝም። ካለም ኮሜንት ላይ ይቀመጥልኝ ማለት ነው። እጽፋለሁኝ፣ አስረዳችኋለሁ። እሺ ወደ ቀጣዩ ገጽ እንሄዳለን። ጭራ ጭራ፣ ጭቃ ጭቃ፣ ጭስ ጭስ፣ ጭን ጭን፣ ጮሌ ጮሌ፣ የፈጣን ሰው ጮሌ እኮ ነው ይባላል። እሺ ጮማ ጮማ፣ ጮራ ጮራ፣ ጮኸ ጮኸ። በጣም ጥሩ። እዚህ ጋር ያሉት ቃላት ጭራ፣ ጭቃ፣ ጭስ፣ ጭን፣ ጮሌ፣ ጮማ፣ ጮራ፣ ጮኸ ይላሉ። አሁን ደግሞ እንግዲህ ባለ ሶስቱንም ምን ምናምን እንጀምራቸው ደግሞ እነሱን ማለት ነው። ጩኸት ጩኸት፣ ጫጉላ ጫጉላ፣ ጫጩት ጫጩት፣ ጫጫታ ጫጫታ፣ ጭንጫ ጭንጫ፣ ጭልፋ ጭልፋ፣ ጭማሪ ጭማሪ ወጥ ይባላል። ጭማቂ ጭማቂ፣ ጁስ ማለት ነው በሌላ አባባል። ናይስ። ጩኸት ቀላል ነው፣ ታውቁታላችሁ። ጫጉላ ማለት እንግዲህ በክፍለ ሀገር ሰርግ ሲደረግ ለሙሽሮቹና ለሚዜዎቹ ለብቻ የሚሰራ ነገር አለና አንድ ሰሞን አብረው ይቆያሉ። እሱ ጫጉላ ይባላል። በከተማ ያው በቃ የሰርጉ ቀን መለያየት ነው አለ በባህላችን ማለት ነው። ጫጩት ታውቃላችሁ። ጫጫታ፣ ጭንጫ ጭንጫ ማለት አፈር የሌለው እህል ማብቀል የማይችል መሬት ጭንጫ መሬት ይባላል። ጭልፋ ጭልፋ ነው። ጭማሪ ቅድም ብያቸዋለሁ የወጡ ጉዳይ ነው። እና ጭማቂ። በጣም አሪፍ። እሺ እንቀጥላለን። ጭምር ጭምር፣ ጭምት ጭምት፣ ጭረት
ጭረት ጭረት ጭራሮ ጭራሮ ጭራሽ 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 መጣሽ ጭራሽ ጭራቅ ጭራቅ ጭሰኛ ጭሰኛ ጭብጥ ጭብጥ ዋው እዚህ ጋር ትንሽ አንድ 23 ቃላት አዲስ ቃላት ታገኙ ትችላላችሁ ገጠር ያደጋችሁ ካልሆናችሁ በስተቀር ማለት ነው። እስኪ ግን እናያቸው። ጭምር ያው መጨመር ነው። ጭምት ቅድም እየነገርኳችሁ ነበር ዝም ያለ ማለት ነው። ጭረት ማለት ሁለት አይነት ትርጉም አለው። አንደኛ የሆነ አሁን ወይ መኪና ወይ ደግሞ የሆነ እጃችሁን ጫር ያደርጋችሁ የሆነ ነገር መጫር ማለት ነው። ወይም ደግሞ ጭረት የሚባል ደግሞ አለ በገጠር ለጅራፍ መስሪያ የሚሆን ለገመድ መስሪያ የሚሆን ማለት ነው። ጭራሮ ታውቃላችሁ፣ ቀጫጭን እንጨት። ጭራሽ ጭራቅም ታውቃላችሁ ሁላችሁም። ጭሰኛ ይችል አታውቁ ትችላላችሁ። ጭሰኛ ማለት በድሮ የኢትዮጵያ ታሪክ በነገስታቱ ዘመን አሁን አባወራ ለምሳሌ 5 አባወራ 6 አባወራ ምን ይላል አይደለ? ከዛ ደግሞ ስልጣን ላይ ያሉ ሰዎች አሉ። እንደዛ ነው የሚካፈለው። በድሮ ጊዜ ግን ጭሰኛ ይባላል። እነዚህ ተራው ህዝብ ጭሰኛ ይባላል። ቤት የጨሰበት ሁሉ ይቆጠራል ማለት ነው። ልክ ጭስ የጨሰበት ቤት ሁሉ ይቆጠራል። ለምሳሌ 50 አባወራ የሚባለው በዛን ጊዜ 50 ጭሰኛ ይባላል ማለት ነው። ቃሉ ከዛ የመጣ ነው። ጭብጥ ታውቃላችሁ። እሺ ወደ ቀጣይ ገጽ። ጭነት ጭንቅ ጭንቅ ጭካኔ ጭጋግ ዛሬ ወቅቱ ጭጋጋማ ነው። ዛሬ ቀኑ ይባላል። ጭፈራ ጭፍራ ሰራዊት ማለት ነው። ጭልፊት እና ጭጋጋማ ናይስ። ጭነት ያው ጭነት ነው። ጭንቅ መጨነቅ ነው። ጭካኔ ነው። ጭጋግ ማለት ይሄ ደመና የበዛበት እንደውም ደመና ወደታች እስከ መሬት ይወርድና አሁን በክረምት ድሮ ልጅ እያለን በግ ምናምን ስንጠብቅ እሱ ነገር ያስቸግር ነበረ። በክረምት በነሐሴ ምናምን ሲሆን ጭጋግ ይሆናል እና እርስ በርስ ለመታየት ራሱ የሚከልልበት ነገር እንትን ደመናው ታች ወርዶ ማለት ነው። እንደዛ ሲሆን ምን ይባላል? ጭጋግ ይባላል። ወቅቱ ደግሞ ጭጋጋማ ይባላል ማለት ነው። ጭፈራ ታውቃላችሁ። ጭፍራ ማለት ሰራዊት ማለት ነው። የድሮ ቋንቋ ስለሆነ ነው እንጂ ጭፍራ ሰራዊት ማለት ነው። ጭልፊት። እሺ አሁንም እንቀጥላለን። ጭንቀት ጭብጨባ እና ጭንቀት ጭብጨባ እና ጭቅጭቅ። ዋው የዛሬዋ እንደውም ትንሽ አጠር ትላለች መሰለኝ። አሪፍ ነው። ከባለፈ በጨ ቤት ከጀመርነው ቪዲዮ የቀጠለ ቪዲዮ ነበር እስካሁን ስናይ የነበረው። ስለዚህ ለዛሬ ይዤላችሁ የነበረው የቃላት ምስረታ ይሄን ይመስል ነበረ። እስከዚህ ሰዓት ድረስ አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁኝ። እንግዲህ እኔ የቻልኩትን ያህል ለማስረዳት ሞክሬያለሁኝ። ነገር ግን ከነዚህ ከጻፍኳቸው ቃላት ውስጥ ያልገባችሁ ካለ እንዴት ማንበብ እንዳለብን፣ እንዴት መጻፍ እንዳለብን አማርኛ ጋር በተገናኘ የእንግሊዝኛ ቋንቋ ጋር በተገናኘ ሂሳብ ጋር በተገናኘ እና ኮምፒውተር ጋር በተገናኘ ምንም አይነት ጥያቄ ካላችሁ ከፈለጋችሁ ኮሜንት ሴክሽን ላይ ድምጽ የሚያስፈልግም ከሆነ ስልክ ቁጥር እዚህ ጋር ስለማስቀምጥ ደውላችሁ ብታናግሩኝ ደስታ የጥፍ ድርብ ነው ማለት ነው። ከዛ በተረፈ ያው ጠንክሩ። አብዛኞቻችሁ የምትማሩት ስራ ላይ እንደሆናችሁ በደንብ አውቃለሁኝ። ምክንያቱም በአካል ማስተምራቸው ተማሪዎች ስላሉኝ ማለት ነው። በኦንላይን ማስተምራቸው ስላሉ እነሱ ጋር ስለምናወራ ማለት ነው። አብዛኛው ሰው ስራ ላይ ነው ያለው። ያው እንግዲህ ያለውን ጊዜ ያቻቻላችሁም ቢሆን በደንብ መማር አለብን ማለት ነው። ዘመኑ በጣም እየቀደመን ስለሆነ አማርኛም ቶሎ ጨራርሳችሁ እንግሊዘኛ ማጥናት አለባችሁ የሚል ሀሳብ አለኝ።
እንግዲህ እንዳልኳችሁ ሀሳብ አስተያየት ካለ ኮሜንት ላይ የሚቀመጥልኝ፣ ስልኬም አለ። በግል መማር የምትፈልጉ በኦንላይን መማር የምትፈልጉ ካላችሁም ደውላችሁ ብታናግሩኝ እንማማራለን ማለት ነው። ለዛሬ እስከዚህ ድረስ ከተማርን ይበቃል። በቀጣይ ቪዲዮ እንገናኛለን። መልካም ጊዜ። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ ብያለሁ። ቻው